ስሙን ለሚጠሩ መታሰቢያውን ለሚያደርጉ ወዳጆቹ በዱር ይፈረሱ ከአውሎ ነፋስ ፈጥኖ በመድረስ በክፉ አደጋ ከመሞትና በአውሬ ከመበላት የሚታደግ ስለ ክርስትና ሃይማኖት የሚጋደሉ ወታደሮችንና ስለ ፍትህ መጓደል የሚታገሉ ሰዎችን ይጠብቅ ዘንድ ከጌታችን ስልጣን የተሰጠው የእግዚአብሔር መልአክ የተሳለ የእሳት ሰይፍን ሰጥቶት በጠላቶቹ ላይ ድልን ስለተጎናጸፈ ግብፃውያን ክርስቲያኖች አቡ ሰይፊን ወይም ባለ ሁለት ሰይፉ ቅዱስ አባት እያሉ የሚጠሩት የስሙ ትርጓሜ የአብ ወዳጅ ወይም የኢየሱስ ክርስቶስ አገልጋይ ማለት የሆነ የአውሬ መልክ ያላቸው ገጸ ከለባት የተገዙለት ስለ ጌታችን አምላክነት ስለ ጣዖት ከንቱነት መስክሮ ብዙ ጸዋትወ መከራን ከተቀበለ በኋላ አንገቱን ተቆርጦ በሰማዕትነት ያረፈ በክብር ከሊቀ ሰማዕታት ቅዱስ ጊዮርጊስ ቀጥሎ ሁለተኛው የሰማዕታት አለቃ ገባሬ ተአምራት ወመንክራት ሊቀ ሰማዕታት ቅዱስ መርቆሪዎስ ህዳር 25 ቀን በሰማዕትነት ያረፈበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሊቀ ሰማዕታት ቅዱስ መርቆሪዎስ ጸሎት ይማረን ይቆየን።